ስነግራችሁ ሳምንት ሙሉ ምግብ አልበላሁም። ምግብ ያልበላ ፊት አይመስልም፣ ግን የምሬን ነው የምላችሁ። ምክንያቱ ደግሞ ጨጓራ ነው። እድሜ ለሀባብ በሀባብ ምክንያት ትንሽ እየበላሁ ነው። አሁን ጨጓራ ያቀዝቅዞልኝና ከአንድ ሳምንት በላይ ሆኖኛልና ለመጀመሪያ ጊዜ ምግብ እየበላሁ ነው እና እንደዚህ ውሃ የሚል ምግብ እየበላሁ ፈጣሪው የተመስገን እላለሁ ብዬ አስቤ አላውቅምና አሪፍ ሞከራሪ ነው። ግን ዘይት አሳንሼ ጨውን በትንሹ ምናምን አድርጌ የሰራሁት ግን እንደዚህ እየጣመኝ እበላለሁ ብዬ አላስብምና ለጤናችሁ እግዚአብሔርን አመስግኑ። የምር እንሶ ዲሊሽስ በጣም ጣፋጭ እና ጤናን የመሰለ ነገር የለም። እና በቅርቡ ደግሞ እንደዚህ የምግብ ቪዲዮ እየሰራሁ መልቀቅ እፈልጋለሁ እና ላይቭ ለመግባት 50 ሰው ያስፈልገኛል። 50 ሰብስክራይብ መሆን አለበት መሰለኝ ነው። ሰብስክራይብ አድርጉት። ዝም ብላችሁ አትል ቪዲዮ ግን ዝም ብላችሁ ሰብስክራይብ አድርጋችሁ ላኩት። አሁን 3 ሆነ ያለው 50 መድረስ አለበት፣ አለዛ ላይቭ አያስገባኝም። ተመስገን በቃ በኢትዮጵያ አይከፍልም ማየቱ እንደዚህ ሲሉ ሰምቻለሁ። ግን መስራት እፈልጋለሁ። ውጪ የማውቀው ሰው የለም የሚከፍትልኝ። ኦልሬዲ ግን ባለም መጀመር ነው፣ አልታወቅም።